ሰራተኛ ስራቸውን አይደለም የሚለቁት መጥፎ የሆነ ማኔጅመንቶችና አስተዳደሮችን ነው። መጥፎ የሆኑ አለቆች መርዛማ የሆነ የስራ ሂደትን የስራ አካባቢን ይፈጥራሉ። የስራ አካባቢ ውጤታማነት የሚመጣው ሰራተኛን ከመቅጣትና ከማስፈራራት ነው ብሎ ያምናሉ። ጥሩ ሰራተኞችን የቼንጅ ሀሳብን የሚያመጡ ሰራተኞችን ዲሞት ያደርጋሉ፣ አይቀበሉም። ግን ከነሱ ሀሳብ ጋር የሚሄድ ድራማ የሚሰራ ጆብ ፖለቲክስን የሚጫወት ሰራተኛ ግን ያድጋል፣ ፕሮሞሽን ያገኛል። አሁን ላይ ዓለም ወደ ኳንተም ማኔጅመንትና ወደ ኳንተም ሊደርሺፕ አድርጎ ከሮቦቶች ጋር እየሰራ ባለበት ሰዓት አንተ ከወንድሞቹ ጋር መስራት ካልቻልክ ትወርቃለህ። ስለዚህ እስክሪብቶና ወረቀትን የምታነሳው ቅጣት ደብዳቤ ለመጻፍ ሳይሆን አዳዲስ ሀሳቦችን አዳዲስ ለውጦችን ወደ መስሪያ ቤት ለማምጣት መሆን አለበት። ግን ጥሩ መሪ ስትሆን ሀሳብ ትቀበላለህ። ያንተንም ሀሳብ እንዲቀበሉ ታደርጋለህ። ኢምፓወር ታደርጋቸዋለህ። ውሳኔዎች እንዲወስኑ ታደርጋለህ። ዘን በየሰዓቱ የሚመጡ ለውጦችና ቼንጆች ጋር አብረህ ወክ ማድረግ ትችላለህ። አንተንም ሰራተኞቹንም ኦርጋናይዜሽኑም ከባንክረፕሲ ትታደጋለህ ማለት ነው። ቴንክ ዩ